አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢክራም መሐመድ ዩቱብ ቻናል ተከታታይ በሙሉ እህት ወንድሞቼ እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? አህለን ወሳህለን ወመህራበን ውዶችዬ፣ ሁላችሁም ኢትዮጵያውያን እንዴት ናችሁ? በምን ጀምሬ በምን እንደምጨርስ ብቻ አላቅም። እውነት ለመናገር እንዴ ዛሬና ትላንትና ወላይ ውስጤ በጣም ነው ያዘነው መቆም እስከሚያቅተኝ ድረስ። ወላይ ግን እኛ እንደዚህ ነን፣ እኛ ኢትዮጵያዊ በቃ እንደዚህ ነን። በቃ መቼም ሁላችሁም ሳታውት አትቀሩም። ቲክቶክ ሊቭ ላይ ተቀምጠው 6000 ሰው ባለበት ወላሂ ለአዚም ሰውን እንደዛ ወላሂ እንስሳ እንኳ ሲታረድ እንዲያው ትንሽ ወላሂ እንትን እህትራም አለ፣ ያኔ እፍረት አለ። እንኳን የሰው ልጅ ያረቢ። እንዲያው ግን ፈጣሪ ምን ነበር እንዲሁ ከሰማይ የሆነ ነገር ወይ ከመሬት አውጥቶ ወላሂ ለአዚም እነዛን እንደዛ ጭካኔያቸውን አይቶ እንዲሁ ጥፍት ቢያረጋቸው ወላሂ እንዴት ያደርጋሉ? እንዴት ይዛን ያክል የሰው ልጅ እንዴት ይጨክናል? እንዴት ግን ወላሂ የሰው ሀገር አረቦቹ በኢሮፓ ሀገር በአረብ ሀገር የተሰደር ነው ወላሂ በጣም አዛኞች ናቸው። የምር ከኛ እውነት ለመናገር እኔ ኢትዮጵያዊ ሁኜ መፈጠሬ ወላሂ ለአዚም በጣም አስጠላኝ። ለምን ግን ለምን ወላሂ እዛ ገስት ላይ ያሉት ረዲው በቃ ምን ትጠብቃለህ ምናምን እያሉ ሲሉ በቃ እኔ ላለማያት ሞከር፣ ግን በቃ እምቢ ያለኝ ቀልቤ በቃ እኔ ለማውጣት። እኛ በግል የሚደርስብን በግላችን የሚደርስብን የቤተሰብ ጉዳት፣ የቤተሰብ መገደል፣ የቤተሰብ መታረድ ወላሂ የራሱ ጉዳይ ብለን አልፈንትተነዋል። ምክንያቱም ለሞት ነው የተፈጠርነው፣ አገር ጋር ነው ወገን ጋር ነው ብለን ግን በቃ የዚህን ያክል ያ አላህ ያ ረቢ። ግን መጨረሻችን ምን ይሆን? በቃ እኛ እንዲህ በቃ የዚህን ያክል የኔ አባት እናቱ ምን ትል ይሆን? በአላህ ቤተሰቦቹ ምን ይሉ ይሆን? እንዲዛ ተደርጎ ሲታረድ ወላሂ ለአዚም ፍየል ይመስል አፉን እንዲዛ ኧረ እኔ ስንቱን ነው የምናገረው? እኔ የኔ መናገር የኔ እንትን ማለት ጥቅም ይኖረዋል ወይም ደግሞ የሆነ ተሰሚነት ይኖረዋል ብዬ አይደለም። ግን በቃ ሁሉንም ነገር በቃ ያኔ ምን ያክል እንዴት ተሰማኝ። ቢያንስ 50 ሰው እንኳን ሊያዩ ይችላል የኔም ቪዲዮ። ግን በቃ ስሜታችንን መናገር ትንሽ ይቀንሳል ብዬ ነው የምር ዛሬ ቪዲዮ ልሰራ ያልኩት። በቃ እንዲህ ለመሆን ነው እኛ የምንሯሯጠው። ጥላቻችን፣ ኢትዮጵያዊነታችን፣ አንድነታችን እዚህ ድረስ ነው። ካሁን በኋላ እንደዚህ እየሆነ ነው የምንኖረው። ወላሂ ለአዚም የሆነ ሰርግ ሄደን በባለፈው ወንዶች ሁሉም ወንዶች ቢላዋ ይዘዋል። አይገርምም? በቃ ቢላዋ በዛም ያም ቢላዋ ወንስጎ ያም ቢላዋ ይዞ ሱብሃንአላህ። በቃ ለምን? እኛ እኮ ከዳር የሚመጣብን ጠላት እኮ ማንም የለም። እኛ እርስ በራሳችን የዚህን ያክል መጨካከን አስባችሁታል? ሐስቢናላሁ ወኒዕመል ወኪል። ወላሂ ለአዚም እንዴት በቃ ያም በቃ አንዱ ነካ ቢያረገኝ ያም አንዱ ነካ ቢያረገኝ ለምን ግን እንዴት በቃ እኛ መገናኘታችን፣ እኛ መቀራረባችን፣ እኛ አንድ ላይ መብላት፣ አንድ ላይ እንትን ማለታችን የሚያገዳድለን የሚያተራርደን ከሆነ በቃ መራራቅ። ግን በቃ ደሃው ምስኪኑ በቃ እንደዚህ በባህር የሚመጣል ምን እንዲያረጋቸው ሳይታወቅ እንደዛ አድርገው እንደዛ በቃ የመን ላይ እንደዛ አድርገው ማለት የመን ሳይሆን በቃ ድንበር ላይ እንደዛ አድርገው ማረግ ምንም የማያውቅ ምስኪን ያልፍልኛል ብሎ ከል እያለ ሲመጣ ውሃ እንደ ልቡ ሳይጠጣ እንደዛ አድርጎ መግደል ማለት በቃ ወላሂ እኔ እንጃ። በቃ ኢትዮጵያዊነት እንደዚህ ከሆነ ወላሂ ፍርስርስ ብሎ ይፍረስ እና እስከመጨረሻው ባይፈጠር ሰው በቃ እኔ ምን እንደምል ራሱ አላቅም፣ የምር አላቅም።
ብቻ በጣም ነው የሚዘገንነው ወላሂ ለአዚም። ኧረ ተው እኛ ለራሳችን አልሆን ለማንም አንሆንም። የምር በቃ ያንን አሁን እኛ የምንሰራባቸው ሰዎች ቢያው ሁላችንም በቃ እናንተ ኢትዮጵያዊ ማለት እንዴት ዝናችሁ ተብለን የምንሰይም መሆን አለብን። እንዴት ለራሳችን መሆን ያቅተናል? ለካ ፈጣሪም እኛ እንዲህ አድርጎ የፈጠረው እንወዱ አይደለም ወላሂ። ምክንያቱም ይሄ እንደዚህ አይነት ዲድብነት በውስጣችን ስላለ ነው። ያ አላህ ሱብሓነክ ወላሂ ለአዚም። እኔ እንጃ ብቻ እኔም እኮ ወላሂ ነው የምላችሁ ብዙ ነገር አለ በውስጣችን። ግን እስኪ አገር ጋር የመጣ ቤተሰብ ቢገደሉብን እንደማይሆን ተደርጎ ሰውነታቸው ተቆርጦ በቃ ሩሃቸው ሳይወጣ ተትቶብን የተሄደበት ጊዜ አለ። በዚህ በ3 ቀን ውስጥ እኔንም እንደዛ በዚህ በሳምንት ውስጥ ያደርጓሉ። ግን አልሐምዱሊላህ ሀገር ላይ ነው ምንም እንትን የለውም። በቃ ይሆናል። ሰው አይቶ ሰው ነው የቀበራት። ግን እንዴት በሰው ሀገር ላይ እንዴት አንዲን እንትን ሰው እንዴት እንደዚህ ይደረጋል? እስኪ የቻላችሁ ትላልቅ ሚዲያ ያላችሁ ሁላችሁም እውነት ለመናገር እስቲ ሁላችሁም በቃ ይሄንን ነገር ወላሂ ድምጽ ሆናችሁ እንዲያው በአሁኑ ሰዓት በቃኛ ህግ ምንም አተን ያው ምንም ነገር ስለሌለን በቃ እንደዚህ ሆነን ከምንቀር የምር ብቻ ምን እንደምል አላቅም። ለማንኛውም የቻላችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ለቤት አዲስ ከሆናችሁ ግን በተቻላችሁ አቅም ሸር አድርጉ። ሁላችሁም ትላልቅ ሚዲያ ያላችሁ ቪዲዮ እየሰራችሁ በቃኛ በቀን በሰው መገደል በቀን እያልን ሁላችንም ወላሂ ድምጽ መሆን አለብን። አሁን እንደዚህ የተደረገ ወደፊት ምን እንደሚጠብቀን እውነት ለመናገር ማናችንም አናቅም። የምር ወላሂ እኔ እንጃ ብቻ በዚህ ተቀጠለ ማን በህይወት ኑሮ ማን እንትን እንደሚል አላቅም። እና ወዶች እየበያላችሁበት ፈጣሪ ይጠብቃችሁ፣ አሳስቶ ከሚያሳስት ሰው ይጠብቀን። ሁላችንንም ፈጣሪ ይቅር ይበለን። ፈጣሪ ሰላሙን ለሀገራችን ያምጣልን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።